ምን ሊፈጠር እንደሚችል አገዛዙ በስጋት ነገሮችን በጭንቀት እየጠበቀ እንዳለን የሰማነው። ለማንኛውም ሌላ ዙር 10ኛ ሊሆን ይችላል በፋኖች ላይ ጥቃት ሰነዝራለሁ ብሎ አገዛዙ ዝግጅት እያደረገ ነው። ወታደሮችን እያስመረቀ ነው። በየአቅጣጫውም ሰራዊቱን ወደ አማራ ክልል በማስገባት ላይ ይገኛል። እንግዲህ ገለታው ምን ማለት እንደሚቻል አላቅም። 20ኛ ቀኑ ነው። በርካታ ድሎች ፋኖች ደግሞ አስመዝግበዋል። እንዴት እያየው ነው? እንግዲህ ክልሉ እንዳልከው በተለይ በዚህ በመንግስት በኩል የክልሉን አጠቃላይ ያለችውን በጀት በሙሉ ወደ ወታደር አዙረውታል። ሚሊሻ ያሰለጠኑበት ነው። በአንድ በኩል ክልሉ አሁን ከፍተኛ የገንዘብ እጥረት ላይ ነው ያለሁት ያለ መግለጫ እያወጣ ነው። ዛሬም አረጋ ከበደ እንደዚሁ ከፍተኛ የገንዘብ ችግር እንዳጋጠመው የተናገረበትን አንድ ዜና ምንጭ አይቻለሁና ከፍተኛ ችግር ላይ የወደቀ ክልል ለከፍተኛ ስልጠና ብር እያወጡ ነው ያሉትና አጠቃላይ የኢኮኖሚ ጉዳይ በተለይ በክልሉ በአማራ ክልል ውስጥ ከባድ ቀውስ ውስጥ ነው የመጣው። አንድ ይሄ ትልቅ እጅ ነው መንግስትን እየገፋ ያለ ክልሉን መንግስት እያፈረሰው ያለው አንድ የኢኮኖሚ ችግር ነው ማለት ነው። እንደ ሀገር ያለው የኢኮኖሚ ኪሳራ እንዳለ ሆኖ ክልሉ ደግሞ ከተሰጠችው ከተወረወረችለት ትንሽ ባጀት ላይ ሰራተኛ ደሞዝ መክፈሉን ትቶት ትምህርት የቀሩትን እንኳን በጣም ብዙ ሚሊዮን ተማሪ ነው ያቋረጠው። እንደምታውቀው ክሊኒኩን ሁሉ አቋርጦ ሚሊሻ እያሰለጠነበት ነው ያለውና በአጠቃላይ በኢኮኖሚውም ተሽመድምዷል ማለት ነው። ከዛ ባሻገር እንግዲህ የፋኖ ትግል በየአቅጣጫው ከመቼውም ጊዜ በላይ እስካሁን ድረስ ሲቋቋም ጀምሮ ማለትም የህዝባዊ እንቢተኝነቱ ከተጀመረ ጀምሮ እንደዚህ አይነት ትንሽ ጠንከር ያለ ምት በተለይ የተባበረ ክንድ ነገር ብዙ አልቀመሰም ነበር። ይሄ መንግስት አብዛኛው በሰርጎ በመግባት እንደዛ አይነት እንቅስቃሴዎች ናቸው ሲያጠቃው የነበረው። አሁን የተባበረ ክንድ ነው ያደቀቀ ያለው። ከሁሉም በላይ ይሄ አብይ አህመድ የሚፈራው ነገር እንግዲህ ትብብር አማራ ህዝብ በተለይም ደግሞ በተባበረ ክንድ ከተነሳ ቀጥሎ ያለው ስቴፕ ያቀዋል፣ ጥሪ ያደርጋል፣ ሌሎችን ይሰበስባል። ስለዚህ ፍጻሜ ነው ብሎ ከባድ ስጋት ነው ያለበትና እንግዲህ ያለ የሌለውን ባጀት የሀገሪቱን ባጀት ሁሉ ወደ ጦርነት ላይ አውሎ ነው ያለው። እንግዲህ የአማራ ህዝብ ትግሉን ማጠናከር ነው ያለበት። በእንደዚህ አይነት ትግል ውስጥ ረጅም ጊዜ አይቆይም። ይሄ ትብብር አሁንን የምደግፈው መሳይ እንደ አንድ ኢትዮጵያዊ እንደ አንድ ዜጋ ይሄ እንደዚህ አይነት የተባበረ ዘመቻን የምደግፈው ብዙ መቆየት የለበትም። ትግሉ እንደዚህ ህዝቡ ብዙ ዋጋ ሊከፍል ይችላል። እርግጥ ነው የአማራ ክልል ሰልፍ ሰፊሽንት ነው በምግብ ማለት በእርሻው በተለይ እንደምታውቀው እርሻ ወደ አዲስ አበባም ቢሆን በከፍተኛ ሁኔታ ማቅረብ የሚችል ነው። ሰልፍ ሰፊሽንት ነው። ዝም ብሎ ትራዲሽናል በሆነ መንገድ ባህላዊ በሆነ መንገድ መንግስት ጣልቃ ባይገባም በሆነ መንገድ አርሶ ራሱን መመገብ የሚችል ነው። ነገር ግን ሌሎች ተቋማት ደግሞ አሉ። ትምህርት አለ፣ ጤና አለ፣ ብዙ ነገር ያስፈልጋል እና እንዲሁ በቆየ ቁጥር ክልሉ እየተጎዳ ጀነሬሽን እየተጎዳ ስለሚሄድ ይሄን የተባበረ ክንዱን ፋኖ ማጠናከር ነው ያለበት። ድርጅታዊ መዋቅሩን እያጠናከረ ወደፊት ገፍቶ ያንን ህዝብ ሆነት በተለይ እነሱ ቃል የገቡት አለ ታስታውስ እንደሆነ ይሄ አመት ሲጀመር አንተም የጠየቃቸው ነበሩ። በዚህ አመት ምን እንጠብቅ ብላቸዋል። ነቀን እንግዲህ ይሮጣል ደግሞ ሰዓቱ መሳይ። በእርግጥ ምርጫ የለም ቢተውትስ ከግድያ ያመልጣሉ። የአማራ ህዝብ ትግሉን እርግፍ አድርጎ ትቶ መሳሪያውን አፈሙዙን ደፍቶ ወደ ቤቱ ቢገባም የአብይ አህመድ ሰራዊት ዋና ተልዕኮ ይህንን ህዝብ ማድቀቅ ነው፣ ማጥፋት ነው፣ ማዳከም ነው። ቃል በቃልም የተናገሩት አለ። በኢትዮጵያ ፖለቲካ ውስጥ ቁመናው ማሳነስ ነው። ስለዚህ ከዚህ አንፃር ትግሉን ቢተውትም የማይቀር ሞት የማይቀር አጠቃላይ የአብይ አህመድ ጥቃት መቀጠሉ አይቀርም። ትግሉ የሚያስፈልገው ይህን ሁሉ ለአንዴና ለመጨረሻ ጊዜ ለማስቀረት ነው። ነገር ግን ይሄ ቢሆንም እንደተባለው በአንዳንድ ችግሮች ምክንያት ይሄ ባለመስማማት በተለያዩ የግልና አካባቢያዊ ችግሮች ምክንያት ትግሉ እየተራዘመ እንዳይመጣ እዛ ላይ ያለውን ክፍተት መድፈን አለባቸው። ብዙ ጊዜ ብለናል። አንዳንድ ጊዜ ለነሱ መተው አለበት በራሳቸው ፍጥነት እድሉ ይሰጣቸው የሚለው ነገር በእርግጥ አሳማኝ ነው። እዚህ ከርቀት ሆኖ እንዲያደርጉ እንደዛ አድርጉ ብሎም ሐሳብ መስጠት ትንሽ ሊከብድ ይችላል። ቢሆንም ከማንንም በላይ ችግሩን የሚያዩት ከማንንም በላይ ስቃዩን የሚያዩት ከማንንም በላይ የአማራ ህዝብ እየገጠመው ያለውን አጠቃላይ ማህበራዊ ቀውስ የሚረዱት የፋኖ መሪዎች በዚህ ላይ ያላቸውን አቋም ግልጽ አድርገው ወደ አንድነቱ መጥተው ይሄንን ስርዓት
በእውነት ከኢትዮጵያም ከአማራም ህዝብ ጫንቃ ላይ እንዲያራግፉ እንጠብቃለን። ይህንን በየጊዜው ምንለው ነው። እንደው በዚህ አጋጣሚ አማራ ክልል ገብቶ የምክክር ኮሚሽኑ አጀንዳ ሲሰበስብ ነበር ብሎ አንዳንድ እንቅስቃሴዎችን ሲያደርግ ነበር። የመንግስትም የክልሉም ሚዲያዎች ሰፊ ትኩረት የነበረው በአማራ ክልል እየተካሄደ ያለውን የአጀንዳ ማሰባሰብ መራግብርን የተመለከተ ነበር። ገለታው እንዴት ተከታተልከው? ብዙ የፋኖ አመራሮችን አነጋግር ያለው ይህ ምክክር ኮሚሽን ስለምንድን ነው አማራ ክልል በዚህ ቀን በዚህ ሁኔታ በዚህ ቀውጢ ሰዓት እንኳን ምክክር ለማድረግ አይደለም ሰው መብላትና መጠጣት በሰላማዊ መንገድ መንቀሳቀስ ባልቻለበት በዚህ ወቅት ላይ ምክክር ላድርግ ብሎ ባህር ዳር መሰየሙ ምን ማለት ነው? እንደው በምን መልኩ ተረዳኸው? እንዴ ምክክር ማለትም እኮ አንድ ነገር እኮ ነው። እነሱ እኮ ምክክርም እኮ አይደለም ጥያቄ ምንድነው እኮ ምን ሆነሃል ንገረን። አማራ ህዝብ ልጆቹ በሙሉ ጫካ ገብተው ደም መስዋዕትነት ደም እያፈሰሱ ሄደው ጥያቄህን ዝም ብለህ ሰብስብልን በብጣቂ ወረቀት በሳጥን ውስጥ አስገባ እዛም ምንድነው የምትፈልገው የሚል እኮ መልእክት ነው። ይሄ በጣም እኮ ትልቅ ስድብም ነው መሳይ ንቀት ነው በእውነት። አንድ ህዝብ አምጾ በመንግስት ላይ አምጾ ልጆቹ ሁሉ ጫካ የገቡበት ህዝብ ቢያንስ በጣም ትንሿ ነገር ድርድር አድርጎ ነው የሚባለው። ተደራደሩ ለምክክር እንድትመቹ ማለት ነው። ለምክክር ለወደፊት ምክክር አስበናልና ድርድር አድርጉና ባካችሁ ጠመንጃ አይፈታውም መንግስትም ባክተው እናንተም ተው ምክክር ይሻላል። አንድ ነገር እኮ ነው ጥይት እየዘነበ በዛ ውስጥ እሱን ተውትና ምንድነው ጥያቄያችሁ ውስጥ አጀንዳ ሰጡን የሚል ነገር ነውና አማራ ህዝብ ደጅ ሄደው ልጆቹ የሸፈቱበት ህዝብ ደጅ ሄደው ጥያቄህን ስጠን ተዋቸው እነሱን የሚል አይነት አስተሳሰብ ነው ያለውና ይሄ ለዛ ነበር እኮ እንደው ያንከታለቡ መመለስ ነበረባቸው ያልነው። በጣም ቀለለ እንትን ነው በመሰረቱ። ከሁሉም በላይ ግን ይሄ ኮሚሽን ሁሉ ጊዜ ማጋለጥ አለብን መሳይ። ይሄ ኮሚሽን ሳይነሳ ነው የወደቀው። አላማው ራሱ ምክክር ኮሚሽን የሚባለው በተለይ በኤሊት ወይም ደግሞ በለሂቁ በአማርኛ በለሂቁ መካከል ያለውን ክፍተት ሞልቶ ብሔራዊ መግባባት ያመጣ እንደሆነ ነው። የፖለቲካ ፓርቲ የሚባል እኮ በሙሉ ወጣ እኮ የለም። በቃ ቀስ እያሉ ተንጠባጥበው በተለይ እነዚህ ሜጀር የሚባሉት ዋና የፖለቲካ ፓርቲዎች በሙሉ ወጣዋል። ለሂቁ ጋር አልስማማም ብሎ ከአንድ ለሂቅ ጋር አይስማም ወጥቷል። ስኮላርስ እነዚህ ምንድናቸው የፖለቲካ ወገንተኝነት የሌላቸው ጥናትና ምርምር የሚሰሩ እዚህ ሀገር እንኳን ስማቸው መጥራት የለብንም። እዚህ ሀገር እንኳን ያሉ የኢትዮጵያ ምሁራን ስብስብ ሳይቀሩ እኮ በተለያየ መንገድ እኮ ይሄንን ተቋም ኮንታክት ለማነጋገር ሞክረዋል እኮ መልስ እንኳን አልሰጣቸው። አብዛኛው የኢትዮጵያ ምሁር በሀገሩም ውስጥ ያለው በውጭ ሀገርም ያለው ይሄንን ኮሚሽን አልተቀበሉም። ሌጂቲሜሲ የለህም፣ የቅቡልነት ችግር አለበት። ሁለተኛ እንደገና ደግሞ አላማው ምክክር አይደለም። የተቋቋሙበትን አዋጅ ባለፈው አንስተናል። ህዝብ አናሰለችም ብለን ነው እንጂ መሳይ የተቋቋሙበት አዋጅ መጨረሻ ሄዶ ይሄው አጀንዳ ከባህር ዳር አመጣሁ ብሎ ከአዲስ አበባ አመጣሁ ብሎ ሄዶ የተወሰኑ ጉባኤ የተወሰኑ ሰዎች ተመርጠዋል ተብሎ ተወያይተው ግማሹን ለፍርድ ቤት ግማሹን ለፌደሬሽን ምክር ቤት በታትሎ ወደ ቤቱ የሚሄድ እኮ ይሄ ነው የኢትዮጵያ ምክክር። ስለዚህ ይሄ የከሸፈ በቃ በአጠቃላይ የከሸፈ እንትን ኮሚሽን እዛ አማራ ክልል ያውም ደግሞ በጣም ትግል ነፍስ ውጪ ነፍስ ግቢ ትግል ባለበት ክልል ውስጥ ድንኳን ብጤ ሰርቶ እዛ በብጣቂ ወረቀት ጥያቄ ይዛችሁ ነው የሚለው ነገር በጣም የሚያሳፍር ነው በእውነት። የበለጠ ግን እንዲህ ባደረጉ ቁጥር እንትናቸው እየወረደ ተቀባይነታቸው እየወረደ ተለጣፊ ናቸው የሚለው ስም ደግሞ እየጨመረ ነው የመጣውና እኔ ያሳዝነኛል በጣም በእውነት። ይሄን ኮሚሽን ሳስብ እጅግ በጣም አዝናለሁ። ምናልባት ይሄንን መድረክ እንዳይካሄድ አስቀድሞ ማድረግ ይቻል ነበር ወይ የሚል ነው እንግዲህ አገዛዙ አንድም የአማራን ፋኖች እየጎተተ ሊያስገባ የፈለገው የህዝብ ላይ መጠነ ሰፊ ጥቃት ለመሰንዘር ሰበብ ምክንያት ሊያደርጋቸው ይፈልጋል። በተወሰነ መልኩ የሆኑ ሰዎች ላይ ጥቃት ቢሰነዘር ወይም እንዲህ አይነት አካባቢ ላይ እንዳይካሄድ የሚያደርግ መንገድ ላይ በማስቀረት ብዙ እርምጃዎችን
በመውሰድ ማስቆም ይቻል ነበር። ግን ይህንን መነሻ አድርጎ ድሮም እንኳን ዘንቦብሽ ድሮም ጤዛነሽ እንኳን እንዲህ ፋኖች መንገድ ከፍተውለት የበለጠ ብዙ ሰው ሊገድል የሚችልበት ሊጨፈጭፍ የሚችልበትን እድል ነው የሚያገኘው። የሚያላክክበት ያው የፋኖ ጥቃት አድርጎ ለመውሰድም በዛ ምክንያትም ይህንን የመከላከል እርምጃ ለመውሰድ በተደረገ በሚል ብዙ ሰዎች ሊያፍስ ብዙ ሰዎች ሊገድል ይችላልና ያንንም ህዝብ ላይ የሚመጣን መከራ የበለጠ ግድያ ለማስቀረት ብለው በተወሰነ ደረጃ የመድረኩን መካሄድ ላይ እርምጃ አልወሰዱም። ነገር ግን በቀጣይ እርምጃ ይወስዳሉ። የሚወስደው ምንድነው? ተሳታፊዎች አሉ፣ በእነሱ ላይ አስተማሪ እርምጃ እንወስዳለን ብለዋል። አስተማሪ የሚሉት ከጥቃት ጋር ከግድያ ወይም ከማሰር ጋር የተያያዘ ይሁን ምናቀው ነገር የለም፣ ግን አስተማሪ የሆነ እርምጃ በተሳተፉት ላይ እንወስዳለን ብለዋል። ሆኖም ቀረም ግን እንደው ኮሚሽኑ እንግዲህ አብይ አህመድ ባህር ዳር የሚመላለሰው በዋናነት አማራ ክልል በጄ ነው፣ ከኔ የሚያመልጥ ነገር የለም፣ ፋኖችም ዝም ብሎ ነው ይሄው እኛ እንደፈለገን ገብተን መውጣት እንችላለን የሚለውን በጣም ተራ የፖለቲካ ቁማር ወይም ደግሞ ትርፍ ለማግኘት ከሚል አንፃር ያደረገ ያለውን እንቅስቃሴ የሚያጅብ ነው ይሄኛው። ከዛ ያለፈ ትርጉም የለውም። ይሄው ምክክር ኮሚሽኑም ገብቶ የፈለገውን አድርጎ አጀንዳ ሰብስቦ መውጣት ችሏል። ታዲያ የታሉ ፋኖች? ታዲያ የታሉ 90% 80% ተቆጣጥረናል የሚሉት? ከዚህ ያለፈ ምንም አይነት የምክክር ኮሚሽኑን ያወጣቸውን አካሄዶች አላማዎች ሊያሳካ የሚችል አንድም ነገር የለም። በአማራ ክልል ያደረገው ጉዞም ሆነ የሰሞኑ መርሃ ግብር ከዚህ አንፃር ይህ ኮሚሽን የአብይ አህመድ የፖለቲካ ተቋም ሆኗል። ልክ እንደ ሌሎቹ የሚዲያና ወታደራዊ ተቋማት የአማራ ፋኖችንና የአማራን ህዝብ ለማጥቃት እንደሚጠቀመው ሁሉ ይህንንም የምክክር ኮሚሽን ለራሱ የፖለቲካ ጭቆና ማስፋፋያና ማጠናከሪያ አድርጎ እየተጠቀመው ስለመሆኑ ከዚህ በላይ ምንም ማሳያ የለም። ሌላው ቢቀር ገለታው 30 እና 40 ኪሎ ሜትር ብራቃት ላይ 60 ሰዎች የተገደሉት በዋዜማው ነው። በአዲስ አበባ እስከ ባህር ዳር ባለው መንገድ ላይ ሰዎች እየታፈኑ በአውቶቡስ ላይ እየተገደሉም ነው። አሁን ይሄ የሆነው ሰሞኑን ነው፣ በአንድ ወር ውስጥ ለሶስተኛ ጊዜ። ጎንደር ላይ ወደ 38 ሰዎች በድሮን ተገድለዋል በዚሁ ሰሞን። ቢያንስ እነዚህ እንኳን ይቆሙ። እነዚህ ሳይቆሙ እንዴት ነው ምክክር የምታደርገው? ሰዎች እየተገደሉ ጥይት እየጮኸ ምን አይነት ምክክር ልታደርግ ትችላል? ይሄ እንኳን ይቆም ብለው መንግስትን መጠየቅ እንዴት አቃታቸው? እነ ፕሮፌሰር መስፍን አራያ ምክክሩን ያካሄዱ። ሌላው ቢቀር ለሁለት ለሶስት ቀን ግድያ አቁሙና ይሄን ምክክር አድርገን እስክንወጣ እንኳን የጥይት ድምጽ እንዳይሰማ አድርጉ ብለው መንግስት ላይ ጫና መፍጠር ትተው ሲላኩ አቤት ሲጠሩ ወዴት እያሉ የሚሄዱ የአርበኛ አብደላ እንዳለውም የፖለቲካ ደላሎች ናቸው። ከዛ ውጪ ትርጉም የላቸውምና ይሄንን ነው መረዳት የሚቻለው። ከዛ ያለፈ ምክክር ኮሚሽኑ ገንዘብ ያው አበል ስላለው ደሞዝ ስለሚከፈላቸው እውነተ መናገር ህሊናቸውን ሸጠው በታሪክ ተጠያቂ የሚያደርግ ተግባር ላይ የተሰማሩ መሆናቸውን ዛሬም እንደ ትላንቱ ልንነግራቸው ይገባል ገለታው።